ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት ነው። ቀድ አፍለሐል ሙእሚኑን الذين هم في صلاتهم خاشعون። قد للتحقيق ነው እዚህ ቦታ የመጣችው። አፍለሐ ሚለው ፊዕል ማዲ እንለዋለን በነህው ቋንቋ። ማዲ ነው ፓስት ቴንስ። አላህ ስኬታማ ይሆናሉ አላለ፣ አፍለሑ አለ። በቃ ስኬታማ ሆኑ ዘጋው። ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደለም። ኻሽዕ ከሆኑ አፍለሐ ተዘጋ፣ ስኬታማ ሆኑ። እነማን ስትል የመጨመሪያ ሲፋታቸው الذين هم في صلاتهم خاشعون። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ ግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው አይደል የምንጣለው? እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ። ትልቁ ሚስጥር ያለው የት ጋር ነው? في صلاتهم خاشعون። ውስጥ ለአላህ ሲርድ ሲፈራ። የሶላት ገጽታውን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ፣ ይሄ ነው ሚስጥሩና። ግን ዋናው ፓርቱ 99 የት ጋር ነው ያለው? ልብ ቀልብ ውስጥ። ቀልብን በፍራቻ መሰበር ማለት في صلاتهم خاشعون። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰላት ላይ ያለውን ደረጃ ሲነግሩ ሊያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ። ግልጽ ነው። አእምሮ አንዳንዱ ሶፍ ላይ ቆሞ 1% ያገኛል፣ ሌላኛው 2% ያገኛል፣ 10 ከ10 ያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ፣ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን? ገብተሃል እኮ አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስጠን። ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ። ከአራት ረክዓ በፊት አሱራውን መውጣታችን ማይቀርልህ ነገር ለምን አስተንተን አትሰግደው? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠም።